If Jesus is God, I would like you to show me. ኢየሱስ ክርስቶስ አምላክ ከሆነ አንድ ነገር እንድታሳዩኝ ፈልጋለሁ። አንድ ጥቅስ በአጠቃላይ መጽሐፍ ቅዱሳችሁ የትኛው ቦታ በየትኛው መጽሐፍ ቅዱስ ትርጉም የት ጋ ነው ኢየሱስ እኔ አምላክ ነኝ ወይም የት ጋ ነው እሱ አምልኩኝ ያለው? በአጠቃላይ መጽሐፍ ቅዱስ እስኪ አንድ አወዛጋቢ ያልሆነ ቃል ኢየሱስ ክርስቶስ ሰላም በእርሱ ላይ ይሁን በራሱ የተናገረው እኔ አምላክ ነኝ ወይም አምልኩኝ ያለበት አሳዩኝ። ሰላም አድማጮቻችን፣ ይህ በሙስሊሞች በሚነሱ ጥያቄዎች ላይ ምላሽ የምንሰጥበት የምንወያይበት ፕሮግራም ነው። በዚህ ጥያቄዎችን በማንሳት የምታግዘኝ የተወደደች እህት እኔም ለዚህ ፕሮግራም ከድጃ ብዬ ሰየምኳት አብራኛለች። ሰላም ከድጃ፣ እንዴት ነሽ? ሰላም ነኝ እግዚአብሔር ይመስገን። ከድጃ ብለኸኝ እግዚአብሔር ይመስገን ስል አድማጮቻችን ብዙ ግራ እንደማይገባቸው ተስፋ አደርጋለሁ። እውነትሽን ነው። በእርግጥ እግዚአብሔር ይመስገን የሚሉ ብዙ ከድጃዎች ስላሉ አታስብ። ወደ ጥያቄዎቻችን ብንገባ ምን ይመስልሻል? መልካም። እንግዲህ ዛሬ እንድናነሳው የምፈልገው አብዛኛው ጊዜ ሙስሊሞች የሚያነሱትን ጥያቄ ነው። በአብዛኛው ከኢየሱስ አምላክነት ጋራ ተያይዞ ኢየሱስ አምላክ ነኝ አምልኩኝ ያለበት ቦታ ካለ ከመጽሐፍ ቅዱስ አሳዩ። አንድ ጥቅስ ካሳያችሁኝ ክርስቲያን ሆናለሁ ሲሉ ሰማለሁ። እስኪ አንድ ሁለት የእስልምና ምሁራን ንግግር ሰምተን እንመለስ። If Jesus is God, I would like you to show me. ኢየሱስ ክርስቶስ አምላክ ከሆነ አንድ ነገር እንድታሳዩኝ ፈልጋለሁ። አንድ ጥቅስ በአጠቃላይ መጽሐፍ ቅዱሳችሁ የትኛው ቦታ በየትኛው መጽሐፍ ቅዱስ ትርጉም የት ጋ ነው ኢየሱስ እኔ አምላክ ነኝ ወይም የት ጋ ነው እሱ አምልኩኝ ያለው? በአጠቃላይ መጽሐፍ ቅዱስ እስኪ አንድ አወዛጋቢ ያልሆነ ቃል ኢየሱስ ክርስቶስ ሰላም በእርሱ ላይ ይሁን በራሱ የተናገረው እኔ አምላክ ነኝ ወይም አምልኩኝ ያለበት አሳዩኝ። ወደ መልሱ ከመሄድ በፊት ይሄ ጥያቄ በራሱ እንዴት ታየዋለህ? ከዚያም ወደ መልሱ እንሄዳለን። በጣም ጥሩ ሐሳብ ነው ያነሳሽው። እንግዲህ ጀኒውን ሆነው መልስ ፈላጊ ጥያቄ የሚጠይቁ ሰዎች ይኖሩ ይሆናል። እኔ ባይገጥሙኝም ማለት እና እነዚህን አንድ ላይ ጨፍልቄ ጀኒውን የሆነ ጥያቄ ለማወቅ የሚፈልግ ሰው የሚያቀርበው ጥያቄ አይደለም ብዬ ማንሳት አልፈልግም። ግን በአብዛኛው መልሼ ግን የምጠይቀው የእውነት ኢየሱስ ክርስቶስ በቀጥታ ቃል በቃል የተናገራቸውን ነገሮች ስለሚቀበሉ ነው ወይ እነዚህ ሰዎች እንደዚህ አይነት ጥያቄ የሚያነሱት? ምክንያቱም ያ መጀመሪያ ክሊር መሆን አለበት። መጽሐፍ ቅዱስ በግልጽ የሚሰጠው መልስ አለ። ግን ይህን ጥያቄ የሚጠይቁ ሰዎች ኢየሱስ ክርስቶስ የተናገረውን ነገር ቃል በቃል ያላቸውን ነገሮች የሚቀበሉ ሰዎች ናቸው? ለምሳሌ አንዳንድ ነጥቦችን ላንሳ። የእግዚአብሔር ልጅ መሆኑን ኢየሱስ ክርስቶስ በተደጋጋሚ ተናግሯል። ኢየሱስ ክርስቶስ እንደሚሞት ከሞት ደግሞ እንደሚነሳም መጽሐፍ ቅዱስ ላይ በተደጋጋሚ ሲናገር እንሰማለን ቃል በቃል። እና ይሄን ጥያቄ የሚያነሱ ሰዎች እነዚህን ቃል በቃል የተናገራቸውን ኢየሱስ ያላቸውን ነገሮች የሚቀበሉ ናቸው ወይ? አንድ ቦታ ላይ እንደውም ኢየሱስ ምን ብሏል? የሚያምንብኝ ቢሞት እንኳን በሕይወት ይኖራል። በእኔ የሚያምን ብሎ በእርሱ የሚያምን ቢሞት እንኳን በሕይወት እንደሚኖር የሚናገርበት ክፍል አለ። እንደዚህ አይነት ጥያቄ የሚያነሱ ሰዎች ኢየሱስ የተናገራቸውን ነገሮች ሁሉ የሚቀበሉ ናቸው የሚለው በጣም ወሳኝ ጥያቄ ነው። ልብ ልሉት የሚገባ ማለት ነው። አንዳንዴ በድፍረት እኔ ዛሬ ክርስቲያን ሆናለሁ ሲባል በጣም አዋቂዎችና ደፋሮች ሊመስሉ ይችላሉ እና ብናሳያቸው ሪል የሚቀበሉ ናቸው የሚለው ጥያቄ ስላለ ማለት ነው። እና ሁለተኛው ነጥብ ደግሞ ማነሳው እነሱ በሚፈልጉበት መንገድ ወይም ደግሞ እኔ በምፈልግበት መንገድ መናገር አለበት የሚለውን ሐሳብ ነው ወይስ የእውነት በመጽሐፍ ቅዱስ ውስጥ ኢየሱስ አምላክነቱን የገለጠበት ቦታ አለ? በድርጊትም ይሁን በንግግርም ይሁን የአምላክን ባህሪ በመግለጥ ይሁን የገለጠበት ቦታ አለ። ኢየሱስ ክርስቶስ አምልኮንስ የተቀበለበት ቦታ አለ? እና እንዲህ አይነት ደግሞ በቀጥታ እንደዚህ ብሎ ያልተናገረበትስ እንደው ተናግሯል ወይ የሚል አይነት የእውነት ፍለጋ አይነት ጥያቄ ከሆነ በጣም ጥሩ ነው። እንደዛ ግን በእኔ መንገድ ካልን ከባድ ነው። ለምሳሌ መጽሐፍ ቅዱስ ውስጥ እግዚአብሔር ፍቅር ነው የሚል ቃል አለ። ከዛ ተነስተን እግዚአብሔር ፍቅር ነው እንላለን። አንደኛ የዮሐንስ መልእክት 4:8 ላይ አንደኛ ዮሐንስ መልእክት 4:16 ላይ ልናገኝ እንችላለን። ከዚህ ተነስቼ በእኔ መንገድ እኔ በምፈልገው መንገድ ቁርአን በቀጥታ አላህ ፍቅር ነው የሚል ቃል ካላሳየኸኝ አላህ ፍቅር አይደለም ብል ይሄ ሐቅ ፈላጊ ወይም እውነት ፍለጋ ጥያቄ አይደለም ማለት ነው። ምክንያቱም እንደው ለመቃረን ማነሳው አይነት ነጥብ እንጂ
እውነት ፍለጋ ሲሆን እንዴት ነው ሊጠየቅ የሚችለው? ለምሳሌ አላህ ፍቅር መሆኑ የተገለጠበት ክፍል እናገኛለን ቁርአን ውስጥ ምናምን ብለን ብናነሳ ይሄ ሀቅ ፈላጊ ነው፣ እውነት ፈላጊ ነው። ስለዚህ ገና ሱራ 1:3 ላይ ሄደን ስናነብ ረህማን ራሂም የሚል ሐሳብ ሩህሩህና አዛኝ የሚል ስናነሳ ኦኬ ለዚህ እኮ የፍቅር መገለጫዎች ናቸው፣ ርህራሄ፣ ሐዘኔታ የሚሉ አይነት ነገሮችን እያነሳን ፍቅር መሆኑን የምንገልጥበት ነገር እናገኛለን ማለት ነው። እንዲሁም ሱራ 334 ላይ የተወሰኑ ሰዎችን እንደሚወድ የሚገልጽበት ሐሳቦች ደግሞ አሉ ማለት ነው። ስለዚህ የጥያቄው ስሜት መስተካከል አለበት ማለት ነው። በእኔ መንገድ ይናገር ሳይሆን እሱ በራሱ መንገድ በመጣበት ዓላማ በዛ መንገድ አምላክነቱን የገለጠበት ቦታ አምልኮስ ደግሞ የተቀበለበት ቦታ አለ ወይ የሚለውን ሐሳብ ይሆናል ማለት ነው የምንነጋገር። በጣም ጥሩ ሐሳብ ነው ያነሳኸው። ጥያቄዎቻቸውን መልሰው እንዲያስተውሉ የሚያደርግ ይመስለኛል። ታዲያ አምላክ ነኝ ወይም አምልኩኝ ያለበት ቦታ አለን የሚለውን ጥያቄ እንዴት ተመልሰዋለህ? እሺ ቆንጆ ሐሳብ ነው ያነሳሽው ከድጃ። የሚገርምሽ እንግዲህ መጽሐፍ ቅዱሳዊ ለሆነ ጥያቄ ቁርአናዊ ምላሽ እንድንሰጣቸው ነው የሚፈልጉት ማለት ነው። እና አግባብ ነው ብዬ ባላስብም በሚያምኑበት መንገድ በቀላሉ ቁርአናዊ በሆነ መንገድ ማስረዳት እንችላለን። ምን የሚል ቃል መሰለሽ? ጌታ። አሁን ጌታ የሚለው ቃል በአረብኛው በተለያየ አይነት መንገድ አገልግሎት ላይ ይውላል። አሁን እኛም እንላለናል ጌታ የሚለው ሐሳብ ለአምላክም ለሰውም አገልግሎት ላይ ሊውል ይችላል። እና ይሄ ጌታ የሚለው ቃል ግን እንዴት ነው ቁርአን ላይ ሐዲሳቶች ላይ አገልግሎት ላይ ይውላል? አሁን ራብ የሚለው ቃል ጌታ የሚለው ቃል በአረብኛው ራብ የሚል ነው። አሁን ራብ የሚለው ቃል ለሰውም ለአላህም ለሌላም አገልግሎት ላይ ሊውል ይችላል። አሁን ራብ የሚለው ብቻ ጌታ የሚል ብቻውን ከመጣ አላህ የሚል ከሌለበት ወይም ደግሞ ሌላ የታወቀ ጌታ የተባለውን አካል የታወቀ የሚያደርግ ዴፊኒት የሚያደርግ አርቲክል ነገር ካልገባበት በስተቀረ ጌታ የሚለው ለማን ነው የሚለውን ማወቅ አንችልም ማለት ነው። ስለዚህ የአረብኛ መዝገበ ቃላት ለማገላበጥ ሞክሬያለሁ እና የአረብኛ መዝገበ ቃላት ለበማይበት ጊዜ ስፔሲፊክ ለማድረግ ክላሲካል አረቢክ ሌክሲከን in lisan al-arab by ibn መንዙር በዛ መዝገበ ቃላት ላይ ራብ የሚለውን the word ራብ የሚለውን ቃል ይገልጠዋልና በዛ ውስጥ ራብ የሚለው ሐሳብ ውስጥ አር ራብ የሚል ሐሳብ ሁለት ቃላት ያዘ። አር የሚለው በፕሮናንሴሽኑ አል ወይም ዲ የሚለው ሐሳብ ዜ የሚለው ሐሳብ ሲሆን ራብ የሚለው ደግሞ ጌታ የሚለው ሐሳብ ነው። እነዚህ ሁለቱ አንድ ላይ ሲገናኙ አራብ the Lord የሚለው በእውነት ለአላህ ብቻ አገልግሎት ላይ ይውላል ይላል። ለአላህ ብቻ አገልግሎት ላይ ይውላል። አል ዚ እና ረብ ጌታ የሚለው ቃላት አንድ ላይ ሲመጡ እነዚህ ሁለት ቃላት አንድ ላይ ሲሆኑ ለሰዎች ለሌላ አካል አገልግሎት ላይ ማዋል አይቻልም። ስለዚህ አራብ አሁን ራብ የሚለው ብቻ ጌታ የሚለው ብቻ ስንወስደውና ወይም ሎርድ የሚለው ብቻ ስንወስደውና ዲ ሎርድ የሚለው አራብ የሚለው ቃል ስንወስድ የተለያየ ነው ማለት ነው። ስለዚህ አራብ የሚለው ቃል በቁርአኑና በሐዲሱ በአረበኛ ቃል ሉዓላዊ ሆኖ ሁሉን ቻይ ሆኖን አላህን የሚያመለክት ነው ማለት ነው። እንግዲህ ለዚህ ቃል ምሳሌ የሚሆኑ ክፍሎችን ልናነሳ እንችላለን። ሱራ 1:2 ላይ ሱራ 664 ላይ አጠቃቀማቸው ይሄ ያልታወቀ የሆነውን ወይም ደግሞ ኢንዲፊናይት የሆነውን ቃል ናውን ስም በማስገባት ዲፊናይት ያደርጉታል። ለምሳሌ አልፋቲሃ ሱራ 1 ማለት ነው። አልፋቲሃ 2 ላይ ምን ይላል? አልሐምዱሊላሂ ረቢል ዓለሚን ይላል። ምስጋና ለአላህ ይግባው የዓለማት ጌታ ለሆነው የዓለማት ጌታ ብሎ ያነሳዋል። አሁን ጌታ የሚለው ረብ አልሐምዱሊላህ ረቢ ብሎ ነው ያነሳው ማለት ነው። ረቢል አሁን ረቢ የሚለው ቃል ያልታወቀ ነው፣ ኢንዲፊናይት ነው። ግን አላህ የሚለው ስም አብሮት ነው የመጣው ማለት ነው። ይሄ በማይሆንበት ጊዜ አራብ የሚለውን ቀጥታ ይጠቀማል። ለምሳሌ ሐዲሳቶች ላይ በምናይበት ጊዜ ይሄን በግልጽ ያስቀምጣል። ሳሂህ ሙስሊም ላይ 2569 ላይ the Lord will say on the day of resurrection ይላል። the Lord የተባለውን ቃል እዚህ ጋር ጌታ የሚለው ሐሳብ የተገለጠው አረበኛው
አራብ የሚለው ነው። ስለዚህ ያልታወቀ አይደለም የታወቀ ጌታ the Lord አራብ የሚለው ከመጣ የትኛውንም ጌታ የትኛውም የሰው ምናምን ይሄ ለሰው ለሆነ ነገር የሚያመለክተውን ሳይሆን አላህን ብቻ የሚወክለውን ቃል ነው የተጠቀመው። ስለዚህ አላህ የሚለው ቃል አብሮት ባይመጣ እንኳን አራብ ወይም the Lord የሚለው ቃል ከተቀመጠ ወይም ከተጠቀመው የሆነ ሰው እንዳልሆነ ይታወቃል ማለት ነው። አንድ የአረብኛ አንባቢ ይሄ ለሱ ግልጽ ነው። አራብ ከተባለ ሰው ነው መልአክ ነው የሆነ ነገር ነው ልትይ አትችይም። በቃ አላህ ነው። ሳሂህ ሙስሊም ላይ ብቻ አይደለም ጂም አልተርሚዳ ሐዲስ 655 ላይ ራሱ ያነሳል ይሄ ሐሳብ። ምን የሚል ሐሳብ እናገኛለን እዛ ጋር indeed charity extinguishes the wrath of the Lord ይላል። እና እዚህ ጋር the Lord የሚለው ወይም ጌታ የሚለው ሐሳብ ጋር የተጠቀመው ቃል አረብኛው አራብ የሚል ነው። አራብ የሚለው ማለት ነው አሁን መልካም ስራ እንዴት የአላህን ቁጣ እንደሚያስወግድ እንደሚያጠፋ የሚናገር ሐሳብ ነው ማለት ነው። ግን እዚህ ጋር አላህ የአላህን ብሎ አይደለም ያነሳው አራብ ነው the Lord ነው። ስለዚህ አራብ በሚል ቃል ከተገለጸ ይሄ የታወቀ ነው ማለት ነው። የታወቀ እሱም አላህ ነው ማለት ነው። ስለዚህ አሁን ሌላ ነገር ማሰብ አይቻልም። በዚህ መንገድ አገልግሎት ላይ ውሎ እናገኛለን። ስለዚህ ትልቁ ጥያቄ የሚሆነው በቁርአኑና በአረበኛው በዚህ መንገድ ከተገለጠ በዚህ አይነት ቃል ኢየሱስ ራሱን ገልጧል የሚለውን ሐሳብ ማየት ነው። እኔ አምላክ ነኝ ብሏል የሚለው ሐሳብ እኔ አራብ ነኝ ብሏል። አራብ የሚለውን ቃል እኔ ጌታ ነኝ የሚለውን ሐሳብ እንግዲህ ኮማን በሆነ ወይ ሳይሆን አላህ ብቻ በሚጠቀምበት ወይ እኔ አራብ ነኝ ብሏል የሚለውን ሐሳብ በምናይበት ጊዜ ከመጽሐፍ ቅዱስ አንድ ጥቅስ ብቻ አንስቼ ልጨርስ ማለት ነው። ማርቆስ ወንጌል ምዕራፍ 11 ከቁጥር 3 ላይ ምን ይላል አማርኛው? ማንም ስለምን እንዲህ ታደርጋላችሁ ቢላችሁ ለጌታ ያስፈልገዋል በሉት ወዲያውም ደግሞ ወደዚያ ይሰደዋል አላቸው። እንግሊዘኛው ምንድነው የሚለው? the Lord needs it and will send it back here shortly. the Lord ይላል። አረበኛው ምንድነው የሚለው? አረበኛው አረቢክ ትራንስሌሽን የመጽሐፍ ቅዱስ ማለት አረበኛው ትርጉም ምንድነው የሚለው? አራቡ ይላል ማለት አራቡ ብሎ ይገልጸዋል ማለት ነው። አራቡ ይሄ አራብ የሚለው ሐሳብ በቁርአኑና በሐዲሳቱ መንገድ ወይም የአረበኛው መዝገበ ቃላት በሚገልጥበት መንገድ ከተረዳ ነው አራብ የሚለው ታይትል ነው ለአላህ ከተባለ ይሄ ለአላህ ብቻ ታይትል የሆነውን አራብ የሚለውን ቃል እንዴት ነው ኢየሱስ ክርስቶስ የራሱ መጠሪያ ያደረገው? አሁን ኢየሱስ ክርስቶስ በቀላሉ ምን ማለት ይችላል? አይ ለጌታችን ያስፈልጋል በሉት ቢላቸው ኦኬ ጌታችን የነሱ የሆኑ ሰዎች የነ ጴጥሮስ ምናምን የሆኑ ጥቂት ሰዎች ጌታ ማለት ሊሆን ይችላል ማለት ግን እዚህ ጋር ለጌታ አለ ማለት ይሄ የጌትነቱን ግዛት ወሰን የለሽ ያደርገዋል ማለት ወሰን የለሽ ያደርገዋል። ለጌታ ያስፈልጋል የእነንትና ብቻ ሳይሆን የሁሉ ጌታ አይነት አራብ በሚለው ቃል ሲገልጸው the Lord ብሎ ሲገልጸው ስለዚህ ኢየሱስ ክርስቶስ ራሱን አምላክ ነኝ በሚል ሁኔታ አልገለጠም ወይ? እንዴ ገልጧል። ይሆን በቀላሉ በዚህ መንገድ ልንረዳ እንችላለን። ይሄ መጽሐፍ ቅዱሳዊ አይነት አፈታት አይደለም። በመጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ መሆኑን ምንረዳበት የራሱ የሆነ መጽሐፍ ቅዱሳዊ አውዶች አሉ። ግን ቁርአናዊ የሆነ ምላሽ እንደዚህ ብሏል የሚል አይነት ጥያቄ ካለ አዎ አላህ ለራሱ አራብ ነኝ ብሎ በገለጠበት መንገድ ኢየሱስ ክርስቶስ ደግሞ አራብ ያስፈልገዋል በሉት ብሎ ሲልካቸው እናያለን። ይሄ ሆሳና እያሉ በሚሄዱበት ጊዜ አያይቱ ውርንጭላ ላይ ቁጭ ብሎ ለመሄድ ደቀ መዛሙርቱን የላከ ጊዜ ነው። የፈታችሁ አምጡ ሰዎች ይጠይቋቸዋል። እንዳለውም ደግሞ ሰዎች ይጠይቁ ይገርምሻል። እንዲህ ቀድሞ የሚያውቅ መሆኑን ታያለሽና እንዳለውም ሄደው ሲፈቱ ሰዎች እንዴ ለምንድን ነው የምታደርጉት እንደዚህ ስሏቸው አይ ለጌታ ያስፈልጋል አራብ ያስፈልጋል። አራብ ማን ነው? አራብ አላህ ነው። ስለዚህ ይሄ አራብ ብሎ ኢየሱስ ራሱን አላህ ጋር አስተካክሎ ወይም አላህ ነኝ ብሎ እየገለጠ ነው ማለት ነው በቁርአን። ስለዚህ መጽሐፍ ቅዱሳዊን ጥያቄ ቁርአናዊ በሆነ መንገድ ስንፈታው በዚህ መንገድ ጥሩ አድርገህ ገልጸኸዋል። የተወደዳችሁ አድማጮቻችን አሁን የተነሳው ሐሳብ በጣም ግልጽ እንደሆነ አስባለሁ። ምናልባት ነቢያት አረብ በሚለው ቃል ተጠርተዋል ካላችሁ ኮሜንት ላይ እንድትጽፉልን ይሁን። በዚህ ርዕስ ላይ በቀጣይነት የምናወራ ይሆናል። ጥያቄዎች ካሏችሁ በኮሜንት ላይ አስቀምጡልን። አመሰግናለሁ ከዲጃ አብረሽን ስለቆየሽ። አድማጮቻችን ላይክ ሼር ያደረጋችሁ ለሌሎች
እንድታደርሱ አደራ እላለሁኝ። ይህን ጥያቄ ሲያነሱባቸው ለነበሩ ሼር አድርጉላቸው። በተመሳሳይ ርዕስ በቀጣይ ክፍል